ኦኬ ናው አሁን ደግሞ ሞር አድቫንስድ የሆኑ ፍሎ ሬት ሪሌትድ ኩዌስችኖችን እናያለን ማለት ነው። ስለዚህ ጥያቄው ምንድነው የሚለው an order for a patient with 2 liter daily IV fluid limit calls for 2 liter of normal saline with 50 ml of IV piggy bag antibiotic to be run in alone over a 30 minutes period and administered every 8 hours and the administration set is calibrated to deliver 50 drops per ml ነው። ስለዚህ እዚህ ጋር እንደምናየው ጥያቄያችንን መሰረት በማድረግ ከኤ እስከ ኤፍ የተሰጠንን መሰረት በማድረግ ከኤ እስከ ኤፍ ጥያቄዎች አሉ ማለት ነው። ስለዚህ እነሱ እንዴት ነው የምንሰራው እንደ አይነት ጥያቄዎችን የሚለውን ነው የምናየው። ሶ ምንድነው የመጀመሪያው ስራችን የሚሆነው ጊቨናችንን ማውጣት ነው ማለት ነው። ሶ ጊቨናችንን ስናወጣ የተሰጠን ምንድነው 2 ሊትር ኖርማል ሰላይን አለ ቮሊዩም ኦፍ ኤንኤስ 2 ሊትር 2 ሊትር ኖርማል ሰላይን አለን ኤንድ ቮሊዩም ኦፍ አይቪ ፒጊ ባግ 50 ml 50 ml አለን ኤንድ time of flow time ማለት ነው። flow time of IV ፒጊ ባጓ ኦቨር 30 ሚኒት ነው እንድትሄድ የሚፈለገው ኤንድ ኤንኤሱ ደግሞ 24 hours ማለት ነው። ቶታል ኦፍ 24 hours ነው ኤንኤሱ። ስለዚህ ታይም ኦፍ ኖርማል ሰላይኑ 24 hour አለን ማለት ነው። በ24 ሰዓት ውስጥ ነው 2 ሊትር ዳይሊ ስለሚል ማለት ነው። ዳይሊ አይቪ ፍሉድ ስለሚል ሶ እዚህ ጋር ታይም ኦፍ አይቪ ፒጊ ባግ ለ30 ሚኒት እየሆነ ኤቭሪ 8 hours ማለት ነው። ኤቭሪ 8 hours አለን። ሶ አይቪ ሴታችን ባለ 15 ድሮፕ ፐር ኤምኤል ማለት ነው። ሶ ጊቭናችንን እነዚህ ካወጣን ኮንሲደር የምናደርጋቸው አንዳንድ ነገሮች አሉ። እዚህ ጋር የጥያቄያችንን ይዘት የሚቀይሩ እዚህ ጋር ያሉ ወርዶች አሉ ማለት ነው። እነሱን ቼክ እናደርጋለን። የመጀመሪያው ምንድነው an order for a patient with 2 liter daily IV fluid limit calls for 2 liter of normal saline with 50 ml of IV piggy bag antibiotic to be run in alone over 30 minutes in alone ነው የሚለው alone እዚህ ጋር alone ነው ብቻዋን ነው ማለት የሰውየው ኖርማል ሳላይን ፍሉዱ ይቋረጥና እቺ ብቻዋን ነው የምትሄደው ማለት ነው። ለ30 ደቂቃ ብቻዋን ነው የምትሄደው ዲስ አንቲባዮቲክ ማለት ነው። ስለዚህ እቺን መያዝ ይኖርብናል ማለት ነው። ሌላው ደግሞ ቱ ዴይሊ አይቪ ፍሉድ ሊሚት አለው ፔሸንት ዴይሊ አይቪ ፍሉድ ሊሚቱ 2 ሊትር ሶ አሁንም እንደምናየው ፔሸንቱ በ24 ሰዓት ውስጥ ከ2 ሊትር በላይ ፍሉድ መውሰድ አይችልም ማለት ነው። አይቪ ፍሉድ መውሰድ አይችልም። ስለዚህ እነዚህ ነገሮች በማየት ወደ ጥያቄያችን እንሄዳለን ማለት ነው። ስለዚህ the first question ምንድነው calculate flow rate of IV piggy bag in GTT per minute ወይም ድሮፕ ፐር ሚኒት ማለት ነው። ስለዚህ የመጀመሪያው ጥያቄያችን ይሄን ይመስላል ማለት ነው። ስለዚህ ይሄንን ስንሰራ ምንድነው ፍሎ ሬት የሚል ፎርሙላ አለን አይደለ? ፍሎ ሬት ኢኳልስ ቮሊዩም ኢን ኤምኤል ታይምስ አይቪ ሴት እዚህ ጋር ድሮፕ ፐር ኤምኤል ኦቨር ታይም ኢን ሚኒት ማለት ነው። ስለዚህ ፍሎ ሬት
እኩል ይሆናል ቮሊዩማችን ኦፍ እዚህ ጋር የተሰጠ ማለት ነው። ቮሊዩም ኦፍ አይቪ ፑሽ ባግ 50 ኤምኤል ነው ሲባዛ አይቪ ሴታችን 15 ሲካፈል ታይማችን ታይም ኦፍ አይቪ ፒቢ 30 ሚኒት ሶ እዚህ ኤምኤል ነው፣ እዚህ ድሮፕ ፐር ኤምኤል ነው፣ እዚህ ጋር ሚኒት ነው። ስለዚህ ኤምኤል በኤምኤል ይጠፋልናል። 0 በ0 ማጠፋት እንችላለን። በ3 1 በ3 5 5 25 ማለት ነው። ስለዚህ 25 ጂቲቲ ወይም ድሮፕ ፐር ሚኒት ይሆናል ማለት ነው የኤ መልሳችን። ሶ ወደ ቢ ስንሄድ ቢ ደግሞ ምንድነው የሚለን ዘ ቶታል ፍሎ ታይም ፎር አይቪ አንቲባዮቲክ ቶታል ፍሎ ታይም ፎር አንቲባዮቲክ ነው። ለዚህ ለአንቲባዮቲክ ቶታል ፍሎ ታይማችን ስንት ነው? እዚህ ጋር ሲምፕል ነው። ምክንያቱም ለብቻዋ ለ30 ደቂቃ በ24 ሰዓት ውስጥ ኤቭሪ 8 አወርስ ዛት ሚንስ በ24 ሰዓት ውስጥ 3 ጊዜ ማለት ነው፣ በየ8 ሰዓቱ ለ30 ደቂቃ። ስለዚህ ቶታል ታይማችን የሚሆነው ማለት ነው እዚች ጋር ያለችው 30 ሚኒት ሲባዛ ፍሪኩዌንሲው በየ8 ሰዓቱ 3 ጊዜ ማለት ነው which means ለ90 ሚኒት ወይም 1.5 ሃወር። ስለዚህ ከ24 ሰዓቱ ሰውየው 1.5 ሰዓቱን አይቪ አንቲባዮቲክ በመውሰድ ነው የሚያሳልፈው ማለት ነው። ስለዚህ ቶታል ታይም ፍሎ ፎር አንቲባዮቲኩ 1.5 ሃወር ነው ማለት ነው። ወደ ሲ ስንሄድ ቶታል ቮሊዩም ፎር ዘ አይቪ አንቲባዮቲክ ነው። ቶታል ቮሊዩም ኦፍ አንቲባዮቲክ ደሴም ነው። ከዚህ ጋር ምንድነው የምንቀይረው ማለት ነው። እዚህ ጋር ያለችውን ቮሊዩማችንን እዚህ ጋር ቮሊዩም ኦፍ አንቲባዮቲክ ቶታል ቮሊዩም ኦፍ አንቲባዮቲክ ነው ኢን 24 ሃወርስ ነው ኢን 24 ሃወርስ። ስለዚህ ቮሊዩማችን ስንት ነው ማለት ነው? 50 ኤምኤል 50 ኤምኤል በቀን ስንት ጊዜ ነው የሚወስደው ማለት ነው? 3 ጊዜ በተመሳሳይ 50 ኤምኤል ያለውን በየ8 ሰዓት ልዩነት ስለሆነ የሚወስደው ሲባዛ በ3 150 ኤምኤል እናገኛለን ማለት ነው። 150 ኤምኤል ኦፍ አንቲባዮቲክ ፎር 24 ሃወርስ ማለት ነው። ስለዚህ በቀን ደግሞ 150 ኤምኤል ይወስዳል ማለት ነው። ዲ ጥያቄያችን ምንድን ነው የሚለው ቶታል ፍሎ ታይም ፎር ዘ ኤንኤስ ቶታል ፍሎ ታይም ፎር ኤንኤስ እዚህ ጋር መሆን ኮንሲደር ብናደርገው እዚህ አለውን የሚለው ነው ማለት ነው። ሶ ቶታል ፍሎ ታይም ፎር ኤንኤስ ነው ኩዌስችን ነምበር ዲ። ለኤንኤሱ ቶታል ፍሎ ታይም ነው። ስለዚህ እንዳልነው ኮንሲደር ማድረግ ያለብን አሁን እዚህ ጋር የሆነ ነገር አለ። እቺ አለውን የምትለዋ ብዙ ነገሮችን ትቀይራለች። አንቲባዮቲኩ ብቻውን ስለሆነ የሚሄደው አንቲባዮቲኩ በሚሄድበት ሰዓት ማን ይቋረጣል ማለት ነው? ኤንኤሱ ይቋረጣል ማለት ነው። ስለዚህ ኤንኤሱ ስለሚቋረጥ ያገኘናትን ታይም የአንቲባዮቲክ ታይም ከ24 ሰዓት ላይ ቀንሰን የምናገኘው ውጤት ለኤንኤሱ ይሆናል ማለት ነው። ስለዚህ እዚህ ጋር 1.5 ሃወር ያገኘናት የአንቲባዮቲክ ሆነች። ስለዚህ ከ24 ሰዓት 4 ሃወር ሲቀነስ 1.5 ሃወሩ ስለዚህ አራውንድ 22.5 ሃወር 22 ሰዓት ከግማሽ አካባቢ ሰዓቱን በኖርማል ሳላይን ያሳልፋል ማለት ነው። ምክንያቱም ኖርማል ሳላይኑ መቋረጥ ስላለበት ኤንኤሱ በሚሰጥ ሰዓት አንቲባዮቲክ በሚሰጥ ሰዓት ቢኮዝ አለውን የምትለው ቃል ስላለች ማለት ነው። ወደ ኢ ስንሄድ ዘ ቶታል ቮሊዩም ፎር ዘ ኤንኤስ ነው ቶታል ቮሊዩም። ስለዚህ አሁንም እዚህ ጋር የተሰጠን እዚህ ጋር የተሰጠን 2 ሊትር አለ ቮሊዩም ኦፍ ኖርማል ሳላይን። ይሄን 2 ሊትር ብለን ማስቀመጥ አንችልም ቶታል ቮሊዩም ቢኮዝ ምን የሚል ነገር አለ ፔሸንት ዳይሊ አይቪ ፍሉድ ሊሚት አለው። ፔሸንቱ በቀን መውሰድ ያለበት ሊሚት አለ 2 ሊትር ነው። ከ2 ሊትር በላይ መውሰድ አይችልም። ስለዚህ ኤንኤሱን 2 ሊትር ብናደርገው እዚህ ጋር 150 ኤምኤል የአንቲባዮቲክ ስላለ እዚህ ቶታል ያገኘነው አማውንት ኦፍ ኤምኤል በ24 ሰዓት ውስጥ 150 ስላለ ከ2 ሊትር ሊያልፍ ነው ማለት ነው።
ስለዚህ ምንድነው ማድረግ ያለብን ማለት ነው አንቲባዮቲኩ ትሪትመንት ስለሆነ ስለማይቋረጥ ሜንቴናንስ ፍሉድን ነው ማለት ነው የምንቀንሰው። ስለዚህ ሜንቴናንስ ፍሉድ ደግሞ ምን ይሆናል ማለት ነው ኤንኤስ ነው። ስለዚህ ከ2 ሊትር ኤንኤስ ሲቀነስ 150 ኤምኤል ኦፍ አንቲባዮቲክ ይሆናል ማለት ነው ቶታል ቮሊዩም ለማግኘት። ስለዚህ ከ2000 ሊትር ማለት ነው 2000 ኤምኤል ማለት ነው። ስለዚህ ከ2000 ኤምኤል ሲቀነስ 150 ኤምኤል አራውንድ ስንት ይሆናል ማለት ነው 1850 ኤምኤል ኦፍ ኖርማል ሰላይን ነው መውሰድ የሚችለው። ምንም እንኳን 2 ሊትር ቢሆንም 1850 ነው መውሰድ የሚችለው ማለት ነው። ምክንያቱም ዴይሊ ሊሚት ስላለበት ፔሸንቱ በቀን ከዚህ በላይ መውሰድ ስለማይችል እና አንቲባዮቲኩ መቋረጥ ስለሌለበት የአንቲባዮቲኩን አማውንት እንቀንሳለን ማለት ነው ከኤንኤሱ። ሶ የመጨረሻው ላስት ኩዌስችን ምንድን ነው የሚለው ላስት ኩዌስችን ፍሎ ሬት ፎር ኤንኤስ ነው ፍሎ ሬት ኦፍ ኤንኤስ። ስለዚህ ፍሎ ሬት ለመስራት ቮሊዩም ኦፍ ቶታል ቮሊዩም ኦፍ ኤንኤስ አለን፣ ቶታል ታይም አለን፣ አይቪ ሴት አለን። ስለዚህ ቀላል ነው። ሶ ፍሎ ሬት ከዋልስቱ ቅድም እንዳልነው ቮሊዩም ታይምስ አይቪ ሴት ኦቨር ታይም ነው ማለት ነው። ስለዚህ ፍሎ ሬቱ ስንት ይሆናል? ቮሊዩም ስንት ነው ያለን እዚህ ጋር 1850 ኤምኤል ኤንድ ሶ ሲካፈል አይቪ ሴቷ 15 ድሮፕ ፐር ኤምኤል ሲካፈል ለቶታል ታይም እዚህ ጋር 22.5 ሀወር ማለት ነው። ሶ እንደዚህ አድርገን ማስቀመጥ እንችላለን። በት ጥያቄያችን እዚህ ጋር ያለው ምንድን ነው ሚሊሊትር ፐር ሀወር ነው፣ ኤምኤል ፐር ሀወር ነው የተጠየቅነው። ስለዚህ ኦብቪየስሊ ምንድነው ማለት ነው መስራት የምንችለው ቶታል ኤምኤሉ 1850 አለ ሲካፈል ለሀወሩ 22.5 ሀወር ኤምኤል አድርገን ማስቀመጥ እንችላለን ማለት ነው እንችላለን። ስለዚህ በዚህ መልክ ጥያቄያችንን መስራት እንችላለን ማለት ነው። ሶ ይሄን ይመስላል አጠቃላይ መልሳችን ማለት ነው።